ፕሬዚደንት መንግስቱ ኃይለማርያም በመጨረሻ የደርግ ፓርላማ ስብሰባ ላይ ለሀገሪቷ ሰላም ሲባል ለተፋላሚ ድርጅቶች ለአንዱ አምበል ወንበሬን ለመልቀቅ ዝግጁ ነኝ አሉ። ወንበሬን ለመልቀቅ ዝግጁ ነኝ ለአንዱ ተፋላሚ የነበሩት ያኔ ወያኔና ሻዕቢያ ናቸው። ለነሱ አምበል ነው ያሉት። ለአንዱ አምበል ወንበሬን ለመልቀቅ ዝግጁ ነኝ ብሎ አዲስ ስልጣን ለመልቀቅ ለህዝቡ፣ ለሰላሙ፣ ለሀገሪቷ ደህንነት ለመልቀቅ ዝግጁ መሆናቸውን አሳዩ ማለት ነው። በቅርብ ደግሞ ኃይለማርያም ደሳለኝ ስልጣናቸው በገዛ ፈቃዳቸው ለቀቁ። አሁንም ለሀገሪቷና ለህዝብ ደህንነትና ሰላም ሲባል ነው። እንዲያው የመፍትሄ አካል ለመሆን በማለት ዝግጁነታቸውን አረጋግጡ። ታዲያ ምን ያደርጋል? ንጉሱም በጣም ከረፈደ በኋላ ነው ዝግጁነታቸው ያሳዩ። ኮሎኔሉም እንዲሁ በጣም ከረፈደ በኋላ ነው። ጠቅላይ ሚኒስትር ኃይለማርያም ምንም እንኳን የተካቸው አብይ አህመድ በፈርዖን ቤት ያደገ ሙሴ የተባለለት ራሱ ፈርዖን መሆኑን አረፈው እንጂ ስልጣንን በሰላም ሆኖ አረፈው እና በሰላም ስልጣናቸውን የለቀቁት ፕራይም ሚኒስትር ኃይለማርያም ደሳለኝ ለዛ ለተባለውን ነገር ሊሆን አልቻለም። ለዚህም ነው በሀገር ልጆች መሀል ዛሬም ኃይለማርያም ደሳለኝ ዛሬም በሀገር ልጆች መሀል እንደፈለጉ የሚዟዟሩት። የተሳካ የስልጣን ርክክብ ነበረ ማለት ይቻላል። ነገር ግን አመሰቃቃይ ወንበር ወራሹ ሀገሪቷንም ቀጠናውም አተረማመሰው። ይህ ነው በኢትዮጵያ ውስጥ ያለው ነገር። እዚህ ላይ አንድ አጭር ፈገግ የሚያሰኝ ገጠመኝ የራሴ ገጠመኝ ለእናንተ ልጋራ ፍቀዱልኝ። ዛሬ በስደት ከካይሮ አሁን ያለሁበት የእስከንድናቪያ ሀገር መጥተን ትንሽ ከቆየን በኋላ በዛን ጊዜ 4 ወይም 5 ዓመት የነበረ የመጨረሻ ልጃችን አማርኛ መነጋገር እየአስቸገራት እና እንዝናናባት ነበረ። ከዕለታት አንድ ቀን ለብቻዋ መጫወት ስለቻት መሰለኝና እናቷን ማሚ እኛ ወደ ኢትዮጵያ የምንሄደው መቼ ነው አለቻት። እናቷ ደግሞ አባትሽን ጠይቀው ብላ ወደ እኔ ልትገላገል ፈለገች። ቀጥታ ወደ እኔ መጥታ አምርታ እሱ ጥያቄ ራሱ እንደገና ጠየቀች። እኔ ብዙ ሳላስብበት በስልጣን ያለው መንግስት ሲወርድ ነዋ አልኳት። እሷም በልጅነትና በንጹህ ልቦናዋ ምን ብትል ጥሩ ነው? ምኑ ላይ ነው የቆመው? ይውረዳ ብላ አለች። ምኑ ላይ ነው የቆመው? እሷ የተረዳት በስልጣን ያለው መንግስት ሲወርድ ነው ስላት ምኑ ላይ ነው የቆመው? ይውረዳ። በጣም በሚያስቅ አኳኋን ነው ያለችው እና ያ ነገር ሁሉ ጊዜ እንደግመዋለን። ስለዚህ ይሄ ነገር አብይ አህመድ ከስልጣን መውረድ የኛ ትንሿ ልጅ ያኔ እንግዲህ ትልቅ ናት ባለችው መልኩ ባይሆንም አሁንም ቢሆን ምን ላይ እንደቆመ አንዱ የኢትዮጵያ ሕዝብ የሚያውቀው ይመስለኛል። በቀላሉ ግን ውረድ ሲባል እንደማይወድ በተግባሩ ያሳየ። ከዛም አልፎ ተርፎ እዚህ ላይ ስትነጋገሩ የነበራችሁ ተናጋሪዎች በዝርዝር ገጻችሁበትና እኔ የእኔ መልእክት ማሳጠር ወደ እንትን አልፋለሁ። 2 ደቂቃ አሉት። ውረድ ብሎ ማውረድ የማይሞከር የማይታሰብ ነው። በተለይ የንግስናው ዘውድ የደፋሁት እናቴ በ7 ዓመቴ በነገረችን ህልምና ንግርት ብሎ በፓርላማ ፊት የቆሞ መናገር ድፍረት ያለው መሪ ነውና ኢትዮጵያ ህዝብ
ጃንሆይን እንኳን ሌባ ሌባ ብሎ በድንጋይ የወረወረባቸው አድፋጭ ህዝብ ነው። አንዱ ትንሽ ልጄ ላይ ምን ላይ ነው ቆመው እንዳለችው አብይ ዛሬ ምን ላይ እንደቆመ ምን እየሰራ እንደሆነ ሁላችን የምናውቀው ነውና በአጭሩ ሰላም ይውረድ፣ ሰላምም ይውረድ። አመሰግናለሁ። እሺ፣ በጣም አመሰግናለሁ አቶ ዩሱፍ ያሲን ድንቅ መልእክት ነው ያሻገሩልን። በነገራችን ላይ አሁን በእርግጠኝነት መናገር እንደምችለው አገዛዙ ይሄ ታላቅ የበይነመረብ ትዕይንተ ህዝብ አገር ቤት እንዳይታይ የሚቻለውን ሁሉ እያደረገ ነው። ስለዚህ ዩቱብ ኢፌክቲቭሊ በኢትዮጵያ ውስጥ የማይሰራበት ሁኔታ ተፈጥሯል። ስለዚህ በፌስቡክ ለማሰራጨት ተገደናል። ስለዚህ አቶ ዳውር እዚህ እየተናገረም በራሱ ሚሊዮኖች በሚከተሉት የፌስቡክ ገጹ ላይ ሊያሰራጨው ጀምራል። ግን እዚህ ያላችሁ የትም አትሄዱ። የዩቱብ አክሰስ ያላገኙትን ለመድረስ ነው ወደ ፌስቡክ እየሄድን ያለ ነው እንጂ እዚህ ያላችሁ መቆጠራችሁ ስቲል አስፈላጊ ስለሆነ የትም እንዳትሄዱ አሳስባለሁ። ግን በጃዋር ገጽም በኩል እንግዲህ እንዲከታተሉ መንገድ ትችላላችሁ፣ ሀገር ቤት ላሉት በዩቱብ መከታተል ለማይችሉት ማለት ነው። በተጨማሪም እኛ 100 ሺዎችን ነበረ እንደርሳለን ያልነው፣ ነገር ግን በኢኤምኤስ በኩል በሳተላይት ሚሊዮኖች እያዩት እንደሆነ መግለጽ ወዳለሁ ይሄንን በዚህ አጋጣሚ ማለት ነው። ስለዚህ እንግዲህ እንቀጥላለን። ጦርነት ይቁም፣ ግፋዊ አገዛዝ ያብቃ፣ ሰላም ይምጣ እያልን እንቀጥላለን። አቶ ጃዋር መሐመድን ማስተዋወቅ አያስፈልገኝም፣ ብዙዎቹ ታውቁታላችሁ። አንድ ጊዜ አንድ ሰው በመሀል አስገባና እንትኑ ፌስቡክ ማኔጅ ለማድረግ ትንሽ ሊቆይ ይችላል። ጥሩ። እሺ፣ እንግዲያውስ እዚህ ላይ ዶክተር ራሄልን ማስገባት ከቻልን የሚሰራላቸው ከሆነ ዜና ዶክተር ራሄል ባፌን ብታስከትል አሉ። ዜና ይሰማሽ ከሆነ አለ ይሰማል። እሺ ዶክተር ራሄል በጣም እናመሰግናለን። እንግዲህ በዚህ ታላቅ የበይነመረብ ትዕይንት ላይ መልእክት ሊያስተላልፉ በመገኘቱ ከልብ አመሰግናለሁኝ። በተደጋጋሚ እንደጠቀስኩት የዚህ ስብስብ የዚህ ታላቅ ትዕይንት ህዝብ የመሰባሰብ ምክንያት ጦርነት እንዲቆም መጠየቅ፣ አገዛዝ እንዲያበቃ መጠየቅ፣ ሰላም እንዲሰፍን ድምፅ ማሰማት ነው። ስለዚህ እዚህ ላይ ስለተገኙ እናመሰግናለን። እንግዲህ ዶክተር ራሄል በአሁኑ ወቅት የህብረ ብሔራዊ ፓርቲ የሆነው የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ሊቀመንበር ናቸው። መልዕክቱን ማስተላለፍ ይችላሉ። 10 ደቂቃ አሉት። ዶክተር ራሄል በጣም አመሰግናለሁ አቶ ቴዎድሮስ። ለአዘጋጆቹም ሁሉ ትልቅ ክብር አለኝ። አመሰግናለሁ። ወገኖቼ ጦርነት ይቁም፣ አገዛዝ አብቅቶ ዘላቂ ሰላም ይምጣ ብሎ የተመመውን ይህን ህዝብ ትክክለኛ ሰዓት ላይ እንደመጣ አስባለሁ። ወሳኝ ሰዓት ላይ ትክክልም ነው አቋሙ ብዬ ነው የምቀበለው እና ይህን መንደርደሪያ ይዘን መወያየታችን፣ ይህን መንደርደሪያ ይዘን በሀገራችን ጉዳይ መነጋገራችን ለእኔ ትልቅ ጉዳይ ነው። በጣም ቀጥሎ እነግራለን በኢሳን እናንተ ለዳት የሚያደርግ ረሃብ፣ መፈናቀል፣ ስደትና ሞት ሌላኛው የታሪካችን ክፍል ነው። እንደ ዓለም አቀፉ የሂውማን ራይትስ ዋች ዘገባ ከሀገር አቀፍ ደረጃ የታየው አፈናና እገታ እየጨመረ መምጣቱ በገሃድ የተመዘገበ ነው። ስለዚህ ህዝባችን
በሰላም ወጥቶ የመግባቱ ሁኔታ እጅግ አዳጋች ነው። ህፃናትን፣ ሴቶችን፣ አረጋውያንን፣ የሃይማኖት አባቶችን፣ መነኮሳትን፣ ነቢያንን ወዘተ ሰላማዊ ዜጎችን ያለ ልዩነት እየፈጀ ስላለው ህገወጥ ግድያ ነውና ስለ ነውሩ የምናወራው። በሴቶችና በልጃገረዶች ላይ እየተፈጸመ ስላለው ጥቃት ነውና የምናወራው። እንደ አምነስቲ ኢንተርናሽናል ሪፖርት በዝርዝር የተቀመጠ በጣም እንደ ሀገር እንደ ህዝብ ያዋረደን ታሪክ የተመዘገበበት ዘመን ነው። የሲቪል ሞትና ንብረቶቻቸው ላይ እየደረሰ ያለው ጥቃት እንዲሁም ህገወጥ እስራቶች በመንግስት ኃይላት፣ በሚሊሻዎች፣ መንግስታዊ ባልሆኑ ታጣቂ ኃይሎችም የሚፈጸሙ መሆናቸውን የሂውማን ራይትስ ዋች ጥናት አሁንም ያስረዳል። ነገር ግን ይህ ድርጊት ግጭቱ በተከሰተበት ቦታ ብቻ ሳይሆን በሌሎችም የሀገሪቱ ክፍሎች በተመሳሳይ እየተፈጸመ መሆኑን በስፋት ያብራራል። ለዚህ ነው ጦርነቱ ሰሜን ላይ የበረታ ቢሆንም ኦሮሚያ ላይ የበረታ ቢሆንም መሀሉ፣ ምስራቁ፣ ምዕራቡ፣ ደቡቡም ነፃ አይደለምና የጋራ መፍትሄ የሚያስፈልገን አንድነትን የጠየቀው ይሄው አገር አቀፍ ችግር ነው። አይበቃንም ወይ? በቃ ጦርነት ይቁም ስንል እኮ በቂ ምክንያት ስላለን እኮ ነው። የህዝባችን ሞትና እንግልት እንዲያበቃ ነው ጦርነት ይቁም የሚለው። ረሃብ፣ አፈና፣ መፈናቀልና ስደት እንዲያበቃ ነው ጦርነት ይቁም እያልን ያለ ነው። ብዝሃነታችንን እንድናዳምጥ፣ አንድን ነገር የሀገራችን ጉዳይ ተደማምጠን እንድንመክር፣ ለዚህ ነው ጦርነቱ ይቁም የምንለው። መከላከያ የሀገር ምሰሶና አምድ፣ የህዝብ መከታና ጋሻ፣ ኩራታችንና ክብራችን እኮ። ለዚህ ነው የወታደር ሞት ይቁም የምንለው። ለሀገር ክብር፣ ለሉዓላዊነት አይደለም እየወሰደ ያለ። ለፖለቲካዊ የህዝብ ጥያቄ የፖለቲካ ምላሽ አጥተው በየብሔረሰቡ በደረሰው በደል ምክንያት የፋነኑ ታጣቂዎች የህዝብ ልጆች የሀገር ዋልታዎች ናቸውና ጥያቄያቸው በሰላማዊ መንገድ ፍትህ አግኝቶ ደም መፋሰሱ እንዲያበቃ ነው ጦርነት ይቁም የምንለው። የሀሳብ ልዩነታችንን በዲሞክራሲያዊ መንገድ ሊፈታ ይገባል፣ ግብአትም ነውና ይህ ጦር ሊያማዝዝ አይገባም። ለዚህ ነው ጦርነት ይቁም። አዎ በቃ ያለምንም ቅድመ ሁኔታ ጦርነት ሊቆም ይገባል። ድምጻችን እኛ አገዛዝን የምንታገለው ትግላችን ይቅርታ በዲሞክራሲያዊ ስርዓት ተተክቶ ዘላቂ ሰላም ስለሚመጣበት መንገድ እንድንመክር ነው። በዋናነት ፈጣሪ ከታረቀን እንደ ህዝብ ከስህተታችን ተምረን ከተመለስ ትውልዱን ግራ ያጋባው የስርዓቱን ማነቆ መለየት ከቻልንና ከአፈና መፍታት ከቻል ይህም ይቻላል። መጽሐፍ ቅዱስ የጠቢባን አይኖች ወደ ራሳቸው ናቸው ይላል። እያንዳንዳችን የልባችንን መሻት ውስጣችንን እናዳምጥ። የጋራ ማጠንጠኛችን መግባቢያ ቋንቋችን ኢትዮጵያ ናትና፣ ስለዚህ የጋራ ፍኖተ ካርታ እንፈልግ። በጣም ይቅርታ እንኳን ስለያዘኝ ነው። ዲሞክራሲያዊ መንግስትና ዲሞክራሲያዊ ህዝብ ደግሞ አይነጣጠሉም። ለወንድሙ መብትና እኩልነት፣ ለእኩል ተደራሽነት ጠበቃ የሚሆን ህዝብ፣ ለማንኛውም ሰብአዊ መብት፣ ለፍትህ፣ ለህይወቱ በሰላም የመኖር የመውጣት የመግባት ዋስትና ላይ የሚሞግት የሚሰማው ዜጋ ሊፈጠር ይገባል። ከአገዛዙም በተጨማሪ ወደ ጎን እኮ በሰላም መኖር አልቻለም።
ለዚህ ነው አካታች መፍትሄ የፈለግነው። ከመንግስት ምን ይፈለጋል? ከሚዲያና ከአክቲቪስቶች፣ ከደራሲያን ወዘተ ምን እንፈልጋለን? ከሌሎች አጋሮቻችንስ ምን እንፈልጋለን? እንፈትሽ እስኪ፣ ወደ ውስጣችን እንሂድ። ምንድን ነው ከውስጣችን የጎደለው? እኛስ ማድረግ ያልቻል እንደ ህዝብ ሁሉም ፖለቲሻኑ፣ ፖለቲከኛውም ይሁን መንግስትም ሁሉም ከዚህ ህዝብ ወጥቶ በዚህ ውስጥ የገባንበት ምን ስለሆነ ይህን ልንፈትሽ ይገባል። ህወሓት ዲሰንትራላይዝድ ኮንትሮሊንግ ሜካኒዝም ተጠቀመ። ብልጽግና ደግሞ ሴንትራላይዝድ ነው። ህዝባችን ግን ከ100 ዓመት በላይ የፈጀ የነፃነትና የፍትህ፣ የእኩልነት፣ የእኩል ተደራሽነት ጥያቄ ያለውና ምላሽ ይገባዋል። ጦርነትና ሆነው ይቁም። መንግስት ወደ መፍትሄው መሄድ አለበት። ህዝብ ደግሞ ምላሹን ማግኘት አለበት። አንድ ሀገር እንዲጸና ምሰሶ ያስፈልገዋል። መሬት ላይ ያለው ሁኔታና እውነታ ሲታይ መንግስት ያስፈልገናል። ደግሞ መንግስት ህዝብን ማዳመጥ መስማት ይኖርበታል። ካልሰማ ደግሞ በጣና በግድ ፕሬሸራይዝድ ሆኖ ተገዶ መስማት አለበት። ይህንን እንዳናሳካኛ ተከፋፈል አቅም ስለፈጠርንለት በዚህ መከፋፈል መንግስት ተመችቶት እየኖረ ነው። እኛ በመለያየታችን ስርዓቱን ማረም አቃተን፣ ሳንችል ቀረ። ቂም በቀል፣ ጥላቻ ስራ ሆኖብን በትላንትና ምክንያት ዛሬን እያጣን ነው። ፍርሃትና ዝምታ በህዝብ ውስጥ አለ፣ በፓርላማው ውስጥ አለ፣ በመሪዎችና በመንግስቱ ስርዓት ውስጥ እውነቱ እያለ መናገር እንዳይችሉ የሆነ አሰራር አለ። ፍርሃት እንደ ህዝብ ነው የገዛን የዋጠን። በዚህ ውስጥ ሆነን ከዚህ ካልተላቀቅ ልዩነቶችንም የሀሳብ ልዩነቶችን ማስተናገድ ካልቻል አይፈታም። የታመመ ሰው እኮ ዝም ሲል መሞቻው እንደተቃረበ እናውቃለን። ዝም አልን እኮ፣ በዝምታችን ሀገራችን እየሞተች ነው። ዝም ሲል ነው እኮ እዚህ ጋር የሚደረሰው ምላሽ የሚታጣው። ህዝብ ዝም ሲል በኃይል ደግሞ መብት ጠያቂዎችን ማስቆም የሚቻል አይደለም። የዓለማችን ስርዓትስ ምን ይመስላል? በቃ አይበቃም። የፖለቲካው ስሪት ተበላሽቶ ከሆነ ተቀይሮ ሪስትራክቸር መደረግ አለበት። ምክንያቱም በራሳችን ላይ የሰራነው ላቦራቶሪ አልሰራንም። በቃ ዘላቂ ሰላም በስክነት ስምታን ሰብረን ሀሳብ ስናዋጣ ስንደማመጥ በአብሮነት ይገነባልና የመሪዎችን ጆሮ ለህዝብ ድምፅ ይከፈት። አዎ ጦርነት በቃ ይቁም ስንል ደግሞ ይብቃ። ኢትዮጵያ ሀገራችን አፍራና ተከብራ ለዘላለም ትኑር። አመሰግናለሁ። እሺ፣ በጣም አመሰግናለሁ።